እንዴት ናችሁ? የማሳያችሁ ከሌሊቱ የሱቅ በር ከፈትን ገባን። ከሌሊቱ 10 ሰዓት ተኩል ያለ የአንዲት እናት በትንሹም የረፋድ ውሎ ነው ማሳያችሁ። እስከ 4 ሰዓት ያለውን ማለት ነው። ሱቅ ገባሁኝ። ከውስጥ በሬን ቀረቀርኩና እንደምታዩት ይኸው ማታ ልጆች አስተካክለውልኝ ነበር የወጡት። ቀጥታ ወዴት ነው የምሄደው? ቀጥታ ምጣድ ወደ መለኮስ ጸበል ረጫለሁ። ባርከም ምጣድ ለኩሼ እንጀራዬን እንጋግራለሁ ማለት ነው። ማታ ተጥሎ ያደረ አብሲት ነበረ። ያንን ደግሞ ማሰል አደርገዋለሁ። እንደምታዩት ይኸው ማታ ተጥሎ ሲያደር ኩፈፍ ብሎ ረብ ሲል እንጀራውን ቆንጆና ያማረ የለሰለሰ ይሆናል ማለት ነው። ከዛ እንደዚህ አድርጌ እንትን እለዋለሁ። በነገራችን ላይ ይሄ የ4 ቀን ቡኮ ነው፣ እስከ ዛሬው ቀን ማለት ነው። እስር አያችሁ፣ ከላይ አብሲቱ ሰፈፍ ብሎ ቀርቷል። እስር ያለውን በደንብ አድርጌ ምስል አድርገዋለሁኝ። አያችሁት አይደል? እንደ አዲስ ሲታደስ ማለት ነው። እኔ እኮ መጠረን ሙሉ ሰዎች ግራ ይገባኛል፣ ግን ካናት ያሉትን እነዚህን ጥርግርግ አድርጋችሁ መድፋት ሁልጊዜ አውክታችሁ ስጨርሱ ማለት ነው። ብዙ ሰዎች ያየሁት ነገር ምንድን ነው? እንጀራ የሚኮመጥረባቸው እናንተን የሚልባቸው ምክንያት ቡኮ ተቦክቶ በሁለተኛው ቀን የሚወጣው ቆሻሻ ምናምን አለ አይደል? እሱን ጸጥ አርግተው ጥርግርግ አድርገው ወደ ሊጡ ነው የሚያስገቡት። መደረግ ያለበት ግን ጥርግርግ አድርጎ ወደ ቆሻሻ ጥሎ ከዛ ውሃ የሚቀየርም ከሆነ መቀየር። አሁን ወፍራም ነው ያችሁ። ጆጓን ውስጡ ከትቼ የሊጥ መጨለፊያዋን ውስጡ ከትቼ በዛ በደንብ ማማሰል ምን ያደርገዋል መሰላችሁ? እርግጥ ያለውን የባሌው ግድግዳ ላይ በደንብ ያማስለዋል ማለት ነው። ደብለቅለቅለቅለቅ እያደረግን እናማስለዋለን እላችኋለሁ። እዛ ሲሰማ መጋገር ነው። ውሃም ካስፈለገ እንጨምራለን። እዚህ ጋር ይኸው ሰፌዶቼ ምናምን ላዘጋጅ። እስከዛ ይሄ ምጣዴም ሰማልኝ እንደምታዩት። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ሊጣችን ትንሽ ወፈር ብሏል። በአንዴ ውሃ ጨምረን ሊጡን ማቀጣጠን የለብንም። ቀስ እያለን እናስተካክላለን። እንደምታዩት ይኸው ቆንጆ ያማረ እንጀራ ቆንጆ። ቀስ እያለን ውሃ እንጨምራለን። በአንዴ ውሃ ከጨመረን ሽር ብሎ ቅጥን ይልብናል ማለት ነው። ይኸው እንደምታዩት ቆንጆ አንድ እንጀራ ወጣው። ከዛ እየጋገርኩኝ በመሀል ምን እሰራለሁ መሰላችሁ? እዚህ ጋር ውሃ የሚሞላ ለአርብ ነው ዛሬ። ውሃ ትመጣለች በኋላ ወደ 4 ሰዓት አካባቢ። ግን እስከዛ የሌላችሁ ቅልጥፍ ባለና በአማረ መልኩ እንቁላል እንደዚህ ተደርጎ እየመጣ ነው ከክፍለ ሀገር ማለት ነው። አያችሁታ? በፊት በገለባ ተጠቅጥቆ ምን ተብሎ ነበረ። አሁን ግን በቃ ቅልል ያለ አያችሁታ? አያደክምም፣ ምንም አይልም። እሱን እንቁላል እደረድራለሁ ማለት ነው። እነዚህ ፓትራዎቹን አንዳንዳቸውን እያወጣሁኝ እደረድራለሁ ማለት ነው። ከዚህ በኩል 12 ከዚህ በኩል 12 24 ፓትራ ይዟል። ያ ማለት ወደ 720 እንቁላል አካባቢ መሰለኝ። እዚህ ጋርም የፈረንጅ እንቁላል አለ፣ እዚህ ጋርም የነበረ አለ። ዞሮ አዲሱን ቀስ እያልኩኝ እደረድራለሁ ማለት ነው። በመሀል እንጀራዬን እየጋገርኩ አሁን 11 ሰዓት ሆኗል። ልክ እስከሚነጋ ድረስ ያለውን ስራ ደግሞ አሳያችኋለሁ። ከዛም ያው ከስተመር 12 ሰዓት 1 ሰዓት መምጣት ሲጀምር ለእንጀራዬ ይሰበስባል ማለት ነው። እንጀራ እየተጋገረ ሁለት ስራ ስለሚያስቸግርና ስለሚከብድ ማለት ነው። ይኸውላችሁ እንግዲህ ይሄን ይመስላል የረፋዱን ውሎ። እንደምታዩት ገና የረፋዱን ውሎ እንቀጥላለን ማለት ነው። እጣን ደግሞ እዛ ጋር ቆንጆ እጣንና ተወዳጅ እጣን አለኝ። ሎሚና ቃሪያ ነው። ሽፍንፍን አድርገን ነው ያሳደርነው እንዳይበላሽ። ቆንጆ ቃሪያ ነው። አሁን እንጀራ ሰዓት መክፈቻው ደረሰ። ከፍታለሁ ማለት